ሰላም ሰላም ሰላማችሁ ይብዛ። አንድ ነገር ልንገራችሁ፣ በትዳራችሁ ውስጥ ቤተሰብ ገባ ማለት ነገሩ አለቀ ማለት ነው። በትዳራችሁ ውስጥ ቤተሰብ ጣልቃ ገባ ማለት በምንም ተአምር ልታስተካክሉት አትችሉም። ስለዚህ ለቤተሰቦቻችሁ የምትሰጡት ጊዜ ማወቅ አለባችሁ። ለትዳራችሁ የምትሰጡት ጊዜ ማወቅ አለባችሁ። በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ ማለት ነው። መጽሐፍ ቅዱስ ምን ይላል? ባልና ሚስት ከተጋቡ በኋላ ሁለቱም ወደ አንድ ይመጣሉ፣ ሁለቱም አንድ ራስ ይሆናሉ ይላል። ስለዚህ ከተጋቡ ትዳር ከያዙ በኋላ ልጆች ከወለዱ በኋላ እነዚህ ሰዎች መጀመሪያ ጊዜ ማስቀደም ያለባቸው ማንን ነው? ትዳራቸውንና ልጆቻቸውን ነው ማስቀደም ያለባቸው እንጂ ቤተሰብ አይደለም ማስቀደም ያለባቸው። ቤተሰብ እንደ ቤተሰብ መጠን መከበር አለባቸው፣ መታገዝ አለባቸው። በወንድ ያለው ቤተሰብ መከበርም አለበት፣ መታገዝም አለበት። በሴት ያለው ቤተሰብም መከበርም አለባቸው፣ መታገዝ አለባቸው። ሁለቱም በኩል አይን ይተያያሉ። ማንም ከማንም የሚበልጥበት ቤተሰብ የለም። ሁለቱም አንድ ናቸው። በአንድ አይነት ነገር መታየት አለባቸው ማለት ነው። ስለዚህ ከቤተሰብ ጋር መተጋገዝ፣ መከባበር ይሄ በደንብ ያስፈልጋል። ከዛ ልክ በመቀጠል ደግሞ መደዋወል አለ፣ መጠራራት አለ። በፍቅር በሰላም በልቶ ጠጥቶ መለያየት ይቻላል። ከዛ ውጭ ግን ቤተሰብ በትዳራችሁ ውስጥ ገብቶ ሁሉም ነገር የሚፈተፍት ሆነ ሁሉም ነገር ስለ ትዳራችሁ የሚያውቅ ሆነ እመኑኝ ይሄ ትዳር በምንም ተአምር ልታስተካክሉት አትችሉም። ስለዚህ ቤተሰብ ምን መሆን አለበት? መስመሩንና ገደቡን ማወቅ አለበት። መስመራቸውን መጣስ የለባቸውም። ገደባቸውን መጣስ የለባቸውም። በደንብ አድርገው መስመራቸው ማወቅ አለባቸው። ቤተሰብ እንደ ቤተሰብ መጠን በሚገባ መከበር አለባቸው። በሚገባ መታገዝም አለባቸው። ከዛ ውጭ ግን ሁሉም የየራሱ ላይፍ ነው የሚኖረው። ሁሉም የየራሱ ትዳር፣ የየራሱ ህይወት ነው የሚኖረው። ስለዚህ ይህንን ነገር በቤታችሁ ላይ ሁሉም ነገር የማወቅና ሁሉም ነገር የመፈትፈት መብት አትስጧቸው። ልካቸውንና ገደባቸው፣ ስነ ስርዓታቸው ማወቅ አለባቸው። የቤተሰብ ጣልቃ ገብነት ምን አይነት አስከፊ እንደሆነ አንድ ታሪክ እነግራችኋለሁ። አንድ እህታችን ናት፣ ትዳር አላት። ከዛ በኋላ ማንን ታመጣለች? እህቷን ታመጣለች ማለት ነው። እህቷን ከነሱ ጋር እንድትኖር አደረገቻት ማለት ነው። እቺ እህታችን የምትሰራው የሌሊት ስራ ነው የምትሰራው ማለት ነው። የሌሊት ስራ እየሰራች ነው ወደ ቤት የምትመጣው። እቤት ጋር ማን ነው የሚኖረው? እህቷና ባለቤቷ ነው እቤት የሚኖሩት። እነዚህ ሰዎች በጣም ከመቀራረባቸው የተነሳ በጣም ከመለማመድ የተነሳ ወደማይሆን ነገር ገቡ። ወደማይሆን ነገር ስላችሁ ወደ ዝሙትነት ገቡ። እንግዲህ አስባችሁታል። በገዛ እህቷ ባለቤት ጋር ተኛች። ባለቤትም ከባለቤቱ እህት ጋራ ተኛ ማለት ነው። ዝሙት ሰራ ማለት ነው። አያችሁ ምን አይነት አስከፊን እንደሆነ። እቺ እህታችን እህቷን ከመጀመሪያው ጊዜ መታገዝ ካለባት በሆነ ነገር አግዛ ከእሷ ህይወት ብታርቃት ኑሮ ይህ ሁሉ ነገር አይፈጠርም ነበር። ነገር ግን ምን አደረገች? በቤቷ በትዳሯ ውስጥ እህቷን ጣልቃ ስላመጣች ጣልቃ ስላገባች መጨረሻ ላይ ይህንን አስከፊ ነገር በዓይኗ እንድታይ አደረጋት ማለት ነው። ስለዚህ እባካችሁ ለቤተሰቦቻችሁ የምትሰጡትና ሰዓትና ጊዜ ልኩ ማወቅ አለባችሁ። መከበር አለባቸው፣ በደንብ መከበር አለባቸው። መታገዝ አለባቸው፣ በደንብ መታገዝ አለባቸው። ከዛ ውጭ ግን በትዳራችሁ ውስጥ ብዙ ነገር መብት አትስጧቸው።